ሕፃን ከጎናችሁ ነው። ያጠጧቸው ጁስ በጣም ደክመው ወደቁ የሆኑ ሽማግሌ ሰውዬና ከዛ ጁስ እያጠጧቸው ማለት ነው። የአገሬ ልጆች ከምታስቡት በላይ ትልቅ ደስታ እየተሰማኝ ነው ያለው። ሕጸጽ ላይ ይሄ ነገር እንዳይከሰት በጣም ተጠንቀቁ። በጣም እርቦት አንዳንድ ለቀናት ያክል ተርቦ ወዲያውኑ በጣም ብዙ ምግቦችን ቢበላ ሊሞት እንደሚችል ታውቃላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቀያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ብዛላችሁ። ትዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆኑ መረጃዎች ተመልሼ መጥቻለሁ። በዛሬው ቪዲዮ የምንመለከተው እንግዲህ እጅግ ዓለምን እያነጋገረ ያለ አስደንጋጭ ፍጥረት እንግዲህ ሰሞኑን በተለያዩ ሚዲያዎች ላይ እያየን እንገኛለን። እንግዲህ ላሟ ሁለት ራስ ያላቸው ከአንገት በላይ ሰው ከአንገት ታች የጥጃ ሰውነት ያለው ፍጥረት ወለደች የሚል ዜና እንግዲህ በስፋት እየተሰራጨ ይገኛል። ዛሬ ስለዚህ ፍጥረት ቪዲዮ ከየት ነው የመጣው የሚለውን የመረጃውን ምንጭ የሚለውን እውነትን አሳያችኋለሁ። እንደዚህ ያሉ ፍጥረት እንግዲህ የምናውቀው የመጨረሻው ምልክት እንደሆኑ ይታሰባልና እንደዚህ ያሉ ፍጥረቶች እውነቱ ምንድነው የሚለውን እውነት ላሟ ይህን ፍጥረት ወልደዋለች የሚለውን አሳያችኋለሁ። እውነቱን ወደ መጨረሻ በደንብ አድርገን እናየዋለን ማለት ነው። በተጨማሪ ደግሞ ጆን ዳንኤልና አዶናይ ወደ ሕጸጽ መጓዛቸው ተሰምቷል። ነኝን ያለን በፍጹም የሀገራችን ዜጎች አይረቡም እኛ እያለን በማለት እንግዲህ ታሪክ ሰርተዋል። ዘላቂ መፍትሄም እንደሚያመጡ ተስፋ አለኝ። ሙሉ ቪዲዮ እናያለን። እስኪ በቅድሚያ ከዚህ ቪዲዮ እንጀምር። ቪዲዮ ላይክ እያደርጋችሁ ጀምሩት። ተከታተሉኝ። ወደ ቪዲዮ እንሂድ። አዎ ከመንግስት ጎን ነው የምቆመው። ከዚህ በኋላ ይታወቅልኝ። በቃ አለቀ። ይሄን እውነታው እወዷለሁ። መንግስቴ ተመችቶኛል። እኔ አሁንም እየመራ ያለው መንግስት ጸረ ኦሮሞ በጠቅላላ ኦሮሞ ነኝ ምን ታመጣለህ? በአርሲ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ በአርሲ ሰዎች ሞቱ አልሞቱ ማስረጃው የለም። በዚህ ጉዳይ ብዙ ብል ምን ሊገጥመኝና ምን ሊደርስብኝ እንደሚችል አውቃለሁ። በዙሪያ ያሉትንም ሰዎች ሐሳብ ውስጥ እንዲሁም ጭንቀት ውስጥ መክተት አልፈልግም። ነገር ግን አንድ ነገር ብቻ መናገር ፈልጌ ነው የመጣሁት። አንዳንድ ሰዎች አፋቸው ሲከፈት ጭንቅላታቸው ይለካል፣ ይታያል። እዚህ ሚዲያ ላይ ያላችሁ ሰዎች የቱ ጋር ነኝ ቆማችሁ ስትባሉ እዚህ ጋር ነኝ የማትሉበት ቦታ ላይ ባትቆሙ መልካም ነው ብዬ አስባለሁ። ግን እጅግ የሚያሳፍረውና እጅግ የሚያስነውረው ነገር ዘረ እረኛ መሆን ነው። ስለዚህ ከዚህ የከፋ ነገር መናገር አልፈልግም። እረፉ ብቻ ነው ማለት የምፈልገው። እረፉ። ዘር ውስጥ አትደበቁ፣ አትከለሉ፣ አትሸፈኑ። እረፉ በቃ። የአርሲን ጉዳይ የነካካችሁ አትቆስቁሱ። ሌላ ነገር ውስጥ እንድንገባ አታደርጉ። እረፉ። ኦኬ ኦርቶዶክሳውያን እንዳያችሁት ነው እንግዲህ ይህ ልጅ ሁላችሁም ታውቁታላችሁ። ከዚህ ቀደም በፕሮቴስታንት ቤተ እምነት በፓስተርነት ሲያገለግል የነበረ አሁን ደግሞ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነኝ ብሎ ኦርቶዶክሳውያን ለመከፋፈል እንደዚህ ወርዶ ዘግቶ ተገኝቷል። በጣም ያሳዝናል። እውነት እላቸዋለሁ። ይህን እያለ ያለው እንግዲህ እውነቱ ሲወጣባቸው በደብዳቤ ቅድስት ቤተክርስቲያን ስትከሳቸው አሁን ዘሮ ደግሞ ኦርቶዶክሳውያንን እንደዚህ ለመከፋፈል ተፍ እያለ ይገኛል። ሁላችሁም ግለሰብ ተጠንቀቁት። ለምን ከዛኛው ቤተ እምነት ወደ ኦርቶዶክስ እንደመጡ እንደዚህ ያሉ ግለሰቦች አልታወቀምና ሁላችሁም በጥንቃቄ እንደዚህ ያሉ ግለሰቦች እንድትከታተሏቸው ከወዲሁ መልእክቴን አስተላልፋለሁ። በጣም ያሳዝናል። ለማንኛውም እናያለን። ሕፃን ከጎናችሁ ነው። ብራቮ Thank you so much. ይሄ ነው ኢትዮጵያዊነት፣ ይሄ ነው አንድነት። ብራቮ ለራሳችሁ። ብራቮ። እስኪዛችሁ ያኔ እጃችሁን። ብራቮ። ይሄ ነው ኢትዮጵያዊነት። ብራቮ። አንዴ ስጧችሁ። እግዚአብሔር ያክብራችሁ። እወዳችኋለሁ። ያልሰጣችሁ ሰዎች ካላችሁ ወረቀትና እስክሪብቶ አለ፣ እዛ ላይ የገባችሁ ስጡ። ይኸው ኦኬ ጋይስ እንግዲህ በእንደዚህ ያለ መልኩ ታሪክ እየሰሩ ይገኛሉ። በትግራይ ላሉት ሕጸጽ ላይ በረሃብ ለተጎዱት ወንድሞቻችን፣ እህቶቻችን፣ እናቶቻችን እና እውነት በጣም ያስደስታል። እውነት እላቸዋለሁ። ሁላችሁም ይህን ህብረት
ይህንን እርዳታ ልትቀላቀሉት ይገባል። አሁን ቀጥታ ወስዳችሁ ወደ ጆን ዳንኤል ነው እነ አዶናይም ወደዛ ተውተው ታሪክ ሰርተዋል። እሱን ቪዲዮ አሳያችኋለሁ። ሲ ወደ ጆን ዳንኤል انتس نقيدي انتس حريزي تتملي سعدي تتملي سعدي داس لاسي مدرة كانت بونة مدرة حكي يا ورقي مدرة كانت بونة مدرة حكي يا ورقي ولادي تقالو عديس الناس لاسن انت سنقيدي انت سحريزي تتملي سعدي تتملي سعدي ያጠጧቸው ጁስ በጣም ደክሞ ወደቁ የሆነ ሽማግሌ ሰውዬና ከዛ ጁስ ያጠጧቸው ማለት ነው። ዝም አላሉም። እንደዚህ ጠጡና ትንሽ ጸጥ አላሉ። ከዛ ውሃ አድርገንላቸው ምናምን ተነሱ፣ ግን አይነሱም አይንቀሳቀሱም ምናምን። ከዛ በኋላ ሆስፒታል እንውሰዳቸው ብዬ ሆስፒታል የሚባል ነገር የለም። ሆስፒታል ቢኖር ጆን እናንተ ትመጣላችሁ እንዴ አሉኝ። ሆስፒታል ቢኖር እኮ እናንተ አትመጡም አሉኝ። ከዛ ይዘናችሁ ሰውዬውን መሬት ላይ ተቀምጠን ምናምን ከዛ እንትን አሉ አይደለ ኤንጂኦ የሚሰሩ ሰዎች እነሱ ላይክ ዝም ብሎ ብለድ ፕሬሸር መለኪያ ምናምን ይዘው ነበርና አልጋ ምናምን አዘጋጅተው ነበር። እነሱ ጋር አስገባናቸው ተሸክመን ምናምን ደማቸው ምናምን ልክ ነው። በቃ ችግራቸውን አናውቅም። ቁጭ ብለን ትንሽ ነቃ ሲሉ ሄድን ወተን ወርታርጓቸው። በጣም ነው የሚያሳዝኑት። በጣም ነው ሾክ የምታደርጉት ጋይስ ስትሄዱ። መጀመሪያ ላይ ሁላ በጣም ላይክ ሾክ አድርጌ ማለት ነው ቪዲዮ አቁሜ ምናምን ቁጭ ብዬ አረጋግተውኝ ምናምን ድጋሚ እንትን ያልኩ። ኦኬ እንደሰማችሁት ነው ጆን እግዚአብሔር ያክብርልኝ። ነገር ግን አሁን በተናገረው ነገር ላይ አንድ ሁላችሁም ልታውቁት የሚገባ ጥንቃቄ ልታደርጉበት የሚገባ ጉዳይ አለ። አሁን በተለይ በዛ አካባቢ የተጓዛችሁ ያላችሁ ቲክቶከሮችን ብትሆኑ ውድ ኢትዮጵያውያን ያገኛችሁትን ነገር ሁሉ ምግቡን እነሱ ቢቀምሱትና ቢበሉት ለእነሱ ላይ ስማማው ይቻላል። ቅድሚያ የሚደረግላቸውን የሕክምና ክትትል ቢያደርጉ መልካም ነው እያስባለሁ። ለዛ ይሆን ዘንድ አንድ ምክር ለግሳቸውና ከወንድማችን ወደ አዶኒ እንሄዳለን። ሕጸጽ ላይ ይሄ ነገር እንዳይከሰት በጣም ተጠንቀቁ። በጣም ብዙ ሰዎችን ስሰማቸው ወደ ሕጸጽ ሄደው ምግብ ፕሮቫይድ ማድረግ እንዳለባቸው ነው በጣም ብዙ ሰዎች እያወሩት ያሉት። ሰው እዚህ ጋር ያልተረዱት አንድ በኒውትሪሽን ሳይንስ ውስጥ አንድ ያልተረዱት ነገር አለ። አንድ ሰው በጣም እርቦት አንዳን ለቀናት ያክል ተርቦ ወዲያውኑ በጣም ብዙ ምግቦችን ቢበላ ሊሞት እንደሚችል ታውቃላችሁ አይደለ? እሱም የሚሆንበት ምክንያት ደግሞ ምን መሰላችሁ? ቢካዝ ሰውነቱ ሰርቫይቭድ ሞድ ላይ ነው ማለት ሃርት ቢቱ ይቀንሳል። እያንዳንዱ የሰውነቱ አክቲቪቲዎች ይቀንሳሉ። አንደን በአንዴው በተለይ ደግሞ እነዚህ ሹገር እና ካርቦሃይድሬት የበዛባቸው ምግቦች በሚወስድበት ሰዓት ሰውነቱ በጣም ለመሻማት ስለሚሄድ በዛን ሰዓት ለመሻማት የተለያዩ ሴሎቹ ያህን ምግብ ለመሻማት በሚሄዱበት ጊዜ ኢነርጂ ያስፈልጋቸዋል። ለመሻማት በኃይል በሚሄዱበት ጊዜ ያህን ኢነርጂ ለማግኘት ሲሉ ነገር ግን እነሱ ኢነርጂ የላቸውም፣ ለማግኘት የሚሄዱበት ኢነርጂ የላቸውም። ሰውየው ጸጥ ይላል ማለት ነው። እዚህ ሕጸጽ ላይ መደረግ ያለበት መጀመሪያ ለዶክተርስ ወይም ለኒውትሪሽኖች ቦታ ስጧቸው ብዬ አስባለሁ። እነሱ የሚያዙትንና የሚሉትን ምግብ ላይ በዝድ ተደርገው ነው የተለያዩ ካምፓኒዎች መንቀሳቀስ ያለባቸው። አደራችሁን ሰላም ጋይስ፣ ስለ ሕጻጽ እንግዲህ አዲስ ዜና ይዤላችሁ መጥቻለሁ ከዶክተሮች ማለት ነው። ሕጻጽ ላይ በረሃብ እየተቸገሩ ያሉት ወገኖቻችን ምንድነው የሚያስፈልጋቸው እንድናውቅ ሊስት ልከውልኛል። የሚያስፈልጋቸው ነገሮች ማለት ነው። መጀመሪያ የሚያስፈልጋቸው ዋነኛው ነገር ማለት ነው ሃይ ፕሮቲን ያለው ምግብ ነው። ሃይ ፕሮቲን ያላቸው ምግቦች በጣም ያስፈልጋቸዋል። ሌላ ነገር ደግሞ የሚያስፈልጋቸው ምንድነው? ሶላር ያስፈልጋቸዋል። ለሄልዝ ስቴሽኖች ማለት ነው ለህክምናቸው ሶላር ያስፈልጋቸዋል። ከፀሐይ ኢነርጂ እያመጣ ኤሌክትሪሲቲ
የሚሰጥ ማለት ነው። ገባችሁ አይደለ? ብዙ ሰዎች አሁን አልጋ ላይ ሊተኙ ይችላሉ ማለት ነው። ሌላ ነገር ደግሞ የሚያስፈልጋቸው ምንድነው? ሶሻል ወርከር ያስፈልጋቸዋል which is ለታላላቅ ሰዎች older people አሁን ለምሳሌ እድሜያቸው ተለቅ ያሉ ሰዎች የሚያግዛቸው ሰው ያስፈልጋቸዋል ማለት ነው። የሚያለብሳቸው፣ የሚንከባከባቸው፣ ካጠገባቸው ሆኖ የሚቆም የሚያያቸው ማለት ነው። በዚህ ሰዓት ላይ ያስፈልጋቸዋል ማለት ነው። ለአሁን እንግዲህ ኩከርስ እና ምግብ ማብላት የሚችሉ ሰዎች ያስፈልጋሉ። ምግብ መስራት የምትችሉ ከሆነ እና ምግብም ማጉረስ የምትችሉ ከሆነ ካጠገብ ምክንያቱም አቅም የላቸውም ተዳክመው ነው ያሉትና ካጠገባቸው ሆናችሁ ማጉረስ የምትችሉ ከሆነ እነዚህ ሰዎች ያስፈልጋሉ ማለት ነው። ስለዚህ እባካችሁ እነዚህ ሁሉ ነገሮች በተቻለን አቅም የየራሳችን ይዘን ወደ ሽረ ብንሄድ በጣም ደስ ይለኛል። አቅም ካላችሁ ብዙዎቻችሁ ደግሞ ወደ እኔ አካውንት በመግባት ቲክቶክ አካውንት ላይ ባዮ ላይ ንግድ ባንክ አለ ፋንድ ማድረግ ትችላላችሁ፣ ዲፖዚት ማድረግ ትችላላችሁ። የተቻላችሁ አቅም እኔ ደግሞ ስንት ብር እንደደረስን ሪፖርት አደርግላችኋለሁ ማለት ነው። ስለዚህ ተጋግዘን እነዚህ ሰዎችን እናግዛቸው ጋይስ። እወዳችኋለሁ በጣም ሰላም ጤና ይስጥልኝ። በመላው የዓለም ዳርቻ ላይ ሆናችሁ ይህንን ድምጽ እየሰማችሁ የምትገኙ የሰው ልጆች በሙሉ እንግዲህ እነዚህ ድምጾች እንደሰማችኋቸው ራበኝ፣ ምግብ ናፈቀኝ ነው እያሉ ያሉት። በጣም ያሳዝናል። በዚህ በ21ኛው ክፍለ ዘመን የሰው ልጅ ምግብ በልቶ የተረፈውን ምግብ ቆሻሻ ላይ በሚጥልበት ዘመን ከእነዚህ እናቶች አንደበት ራበኝ የሚል የሲቃ ድምጽ እንደመስማት ልብ የሚሰብር ነገር የለም። በዚህ 2 ቀን ውስጥ ሕፃጽ ላይ ያየን እየሰማን ያለነው ነገር እጅግ በጣም ልብ ይሰብራል። እባካችሁ ይህንን የሲቃ ድምጽ እየሰማችሁ የምትገኙ የእናትን እንባ የእናትን ስቃይ ማየት የማትፈልጉ ሁሉ ይህንን ቪዲዮ መርዳት ለሚችሉ ሰዎች ይደርስ ዘንድ ሁላችሁም ላይክ፣ ሼር፣ ዲዩትና ሪፖስት በማድረግ እንድትተባበሩ በምታምኑት አንድ አምላክ ስም እማጸናችኋለሁ። ከአንዲት ወላጅ እናት ራበኝ የሚል የሲቃ ድምጽ እንደመስማት አንጀት የሚበላ ልብ የሚሰብር ነገር የለም። አንዳንዱ ጠግቦ የተረፈው ምግብ ላይ እጁን በሶፍት ጠርጎ ሶፍቱን ምግቡ ላይ ይጥለዋል። አንዳንዱ ደግሞ በረሃብ ይሞታል። ዓለም እንግዲህ እንደዚህ ናት። ለአንዱ ደስታ፣ ለአንዱ ሐዘን። ሁላችንም እንደሰማነው በትግራይ ክልል ውስጥ ሕፃጽ በምትባለው ከተማ ውስጥ ማለት ነው ወገኖቻችን ረሃብ ላይ እንደሆኑ ሰምተናል። ታዲያ ለወገን ካልደረሰ ማን ይደርስለታል? የትኛው የውጭ ኃይል ነው የሚደርስለት? ስለዚህ በቻልነው መጠን እኛ ቢያንስ እንኳን በቀን 2 እየበላን ነው። የቻልናትን ያክል አንድ ጉርሻም ትሆን ለወገኖቻችን የቻልነውን ያክል እንርዳ። ወገኖቻችን በረሃብ እንዳይሞቱ እንታደጋቸው። ለወገን ደራሹ ወገን ነው። እንደው ይኸውላችሁ መርዳት እንኳን ባትችሉ ለሚረዳ ሰው ሼር አድርጉት። ሼር ማድረጋችሁ ራሱ ዋጋ አለው። ድምጽ እንሁናቸው። አንድ ጉርሻ ለወገናችን። ኦኬ ጋይስ እንዳያችሁት ነው እንደዚህ ያሉ ቪዲዮዎች በስፋት አሁን እየተሰራጩ ይገኛሉ ማለት ነው። በጣም ብዙዎች ትኩረት ሰጥተው ነገሩን ጉዳዩን እያዩት ነው ማለት ነው። አዶናይ ይቺን ቪዲዮ ፖስት ካደረገ በኋላ ወደ 3 ሚሊዮን ብር ገብተናል አሰባስበናል ብሎ መረጃ ካካፈለን በኋላ ምንም አይነት ቪዲዮ ፖስት አላደረገም ማለት ነው። እንግዲህ በአዶናይ በኩል እየወጡ ያሉ መረጃዎች እንግዲህ ወደ ትግራይ እንዳቀና ነው የሚያሳየን። እውነት በአዶናይ በኩል ተስፋ አለኝ። ሙሉ ዘላቂ የሆነ መፍትሄ ሰርተው እንደሚመለሱም ተስፋ አለኝ። እመክራቸዋለሁ። አሁን ቀጥታ ወስዳችሁ ሰሞኑን እጅግ አነጋጋሪ ወደ አስደንጋጩ ጉዳይ እንሄዳለን። ዓለምን ያስደነገጠ ነው። ወደ 57 ሚሊዮን ቪው ያለው አንድ ላም የተዛባ ፍጥረት ያለው ፍጥረት ወልዳ እንግዲህ ቪዲዮን አሳያቸዋለሁ። ይህ ጉዳይ በጣም ብዙዎችን አነጋግሯል። እንግዲህ እግዚአብሔር ቁጣ የመጨረሻው ዘመን እያሉ በተለይ ኢትዮጵያን ይህን ጉዳይ እየተሸወሩበት ይገኛልና ቪዲዮ ምንድነው እውነቱ ምንድነው የሚለውን ለማየት እንሞክራለን። በደንብ አድርጌ በማስረጃ አሳያቸዋለሁ። እስኪ ኦሪጂናል ቪዲዮን አይተን እንመለስ። ኦኬ ጋይስ እንዳያችሁት ነው እንግዲህ የቪዲዮ ኢትዮጵያን ፖስት አድርገውት እንደምታዩት ወደ 700,000 ምናምን ያክል ቪው አለው። እዚህ ጋር ኦሪጂናል ቪዲዮ ደግሞ ከጎን ነው 58 ሚሊዮን ቪው አለው ማለት ነው። ኦሪጂናል ቪዲዮ ላይ ገብተን ማን ነው የለቀቀው የተለቀቀው? በጣም ብዙ ኢትዮጵያውያን ግን እዚህ ሀገራችን ኢትዮጵያ ውስጥ ነው ይችላል ይሄን ፍጥረት የወለደችው ብለው ፖስት አድርገው እንደው ሲደነጋገሩ አይቻለውና ስለዚህ ቪዲዮ ምንነት ኦሪጂናል የሆነውን ነገር ለማየት እንሞክራለን። አንድ ኦሪጂናል የምናቃቸውን ሰዎች ኦሪጂናል ቪዲዮ
ጉግል ኤአይን ሄደን ይህን ቪዲዮ ኦሪጂናል ነው ወይስ አይደለም ብለን ኤአይን እንጠይቀዋለን ማለት ነው። ከዛ ደግሞ የኛውን ቪዲዮ እንጠይቀዋለን። ከዛ ያለውን እውነት እናያለን። አብራችሁ ይቆዩ። ወደ ቪዲዮ ወደ ጉግል እንሄዳለን። ኦኬ ጋይስ አሁን ማሳያችሁ እንግዲህ ይህን ዓለምን እያነጋገረ ያለው ቪዲዮ ነው። እንደምታዩት ቪዲዮ ከ57 ሚሊዮን በላይ ሰው የዓለም ህዝቦች አይተዋል። እንደምታዩት ላይኩ ደግሞ ኦልሞስት ወደ 500 ሺህ ምናምን ላይክ ሊጠጋ ነው። በተለይ ደግሞ በዚህ ቪዲዮ ላይ ኢትዮጵያውያን የሆኑ የኛው ሀገር ልጆች እየተሸወሩበት ነው የሚገኘው። ፈጣሪ ቁጣ ነው እያሉ እንግዲህ ብዙዎች የራሳቸውን ሀሳብ አስተያየት እየለቀቁት ይገኛሉና አሁን ቀጥታ ይህን ቪዲዮ ይዘን ሄደን ኤአይን ቼክ አድርግልን እንለዋለን። ይሄ ቪዲዮ ኦሪጂናል ነው ወይስ አይደለም የሚለውን ሁለት ቪዲዮ እናዘጋጅና ኤአይን ቼክ አድርገን ለማየት እንሞክራለን። አንዱን ከየት ነው ወስላችሁ መሰለች እንግዲህ ሰሞኑን ጆን ዳንኤል ወደ ትግራይ ወደ ህጸጽ በኩል የሄዱትን ቪዲዮ አንዱን ለኤአይ ስጠውና ይሄን ቪዲዮ ቼክ አድርግልኝ ይለውና ደግሞ ያኛውን ቪዲዮ ቼክ አድርግልኝ ብዬ ኤአይን ይሄን ጥያቄ ጠይቀውና ምን እንደሚመልስልን ሁለቱንም አብረን ለማየት እንሞክራለን። አሁን ከቴሌግራም ላይ ነው ያስቀመጥኩት። ሊንኩን ላንጥቼ እዚህ ጋር ፖስት አድርገዋለሁ። ጎግል ላይ ያመጣና ቴሌግራም ላይ ማንኛውን መጀመሪያ የነ ጆን ዳንኤልን ቪዲዮ ላሳያችሁ። ኦሪጂናሉን ቪዲዮ ይሄኛውን ላንጣና ትናንትና ትግራይ የሄዱበት ራሳቸው ቀርጸው የለቀቁት ቪዲዮ ነው። እቺን ሊንኳን ኮፒ ሊንክ ላርጋትና እንደዚህ ላንጣና እዚህ ጋር ስክሪን ሪከርድ ነው ያሳያችሁ ያለሁት። እዚህ ጋር ኤአይ ጋር መጣና ኤአይ ዲቴክተር የሚለው ጋር መጣና ኮፒ ፔስት አደርገዋለሁ ማለት ነው። ዩአርኤሉን አሁን ሰርች እያደረኩ ነው። ይሄው መጥቷል። ኢሜጅ ቼክ ማርክ ከፈለጋችሁ ኢሜጅ ማርክ ትችላላችሁ። ቪዲዮ ማርክ ከፈለጋችሁ ቪዲዮ እዚህ ጋር መጣና ቪዲዮን ነካዋለሁኝ። እዛ ኢንተር ቪዲዮ ዩአርኤል እያለኝ ነው ያለው። ቅድም ኮፒ ሊንክ ያደረኩትን ላምጣና እዚህ ጋር ኮፒ ፔስት ልበልለት። እንደምታዩት እዚህ ጋር ኮፒ ፔስት ብየዋለሁኝ። አናላይዚንግ ቪዲዮ ፎርማት እያለ ነው የሚገኘው። ትንሽ ደቂቃ እንጠብቅና አሁን ፕሮሰሲንግ ቪዲዮ እያለ ነው የሚገኘው። ትንሽ ደቂቃ እንጠብቀው። ከዛ ምን እንደሚለን ለማየት እንሞክራለን። ይሄ ኦሪጂናሉ የነ ጆን ዳንኤል ቪዲዮ ነው። ኤአይ እየጠየቁት ነው። ይሄ ቪዲዮ ኦሪጂናል ነው ወይስ አይደለም፣ ኤአይ ራሱ ይዋሻሉ የሚለውን ነገር ለማረጋገጥ ይረዳናል። ይሄኛው ማየታችን ማለት ነው። ኦኬ እንደምታዩት እንግዲህ ሴሌክት ፍሬም ቱ ስካን ፎር ኤአይ እያለን ይገኛል። ቹዝ አናዘር ቪዲዮ ሌላ ቪዲዮ ምናምን ከጨመርክ አስገባ እያለኝ ይገኛል። ነገር ግን እኛ ይሄን ራሱን ቪዲዮ የነ ጆን ዳንኤል ኦሪጂናል ነው ወይስ አይደለም የሚለውን ይሄን ካረጋገጥን በኋላ ይሄን ኦሪጂናል ቪዲዮ ስለሆነ ኦሪጂናል ነው ካለን ኤአይ ያኛውን ቪዲዮ ደግሞ ኮፒ ፔስት አድርገን አንጥተን ለኤአይ እንጠይቀዋለን። ኦሪጂናል ወይስ ፌክ የሚለውን እናያለን። እንደምታዩት እዚህ ጋር ከፍቷል። የነ ጆን ዳንኤል ራሱ ቪዲዮ ነው። ኮፒ ሊንክ ፔስት ያደረኩት ቪዲዮ ነው። እዚህ ጋር ከተች ልንጣና አናላይዝ ቪዲዮ ልበለው። ኦኬ ጋይስ እንደምታዩት ኖት ኤአይ ጀነሬትድ እያለ ነው የሚገኘው። 92% ኦሪጂናል ቪዲዮ ነው ብሎ ኤአይ መልሶልናል። የነ ጆን ዳንኤል ቪዲዮ ማለት ነው። ትናንትና ወደ ህጻት የሄዱበት ቪዲዮ ነው። 92% ኤአይ ቪዲዮ አይደለም ብሎ ኤአይ መልሷል ማለት ነው። አሁን ከዚህ እንውጣና ቀጥታ አንዴ ልመልሰውና ከዚህ እንውጣና ያኛውን ዓለምን እያነጋገረ ያለውን ቪዲዮ ላሟ ከወገብ በላይ ጥጃ ከወገብ በላይ ሁለት ሰው የሚመስል ቅርጽ የያዘውን ቪዲዮ እናንጣና ለኤአይ ቼክ እናድርገው። በጣም ብዙ ኢትዮጵያን በዚህ ጉዳይ እየተደናገሩ ይገኛሉ። ምናልባት በዚህ ጉዳይ እንደ እግዚአብሔር ቁጣ ነው የፈጣሪ ቁጣ ነው እያላችሁ የተነገጣችሁ ካላችሁ እውነቱን ብናውቅ መልካም ነው ብዬ ስለማስብ ነው። እስኪ ላንጣና ኤአይ ያኛውን ቪዲዮ ቼክ አድርገን ጠይቀው። እስኪ ልውጣውን ከዚህ አሁን ወጥቻለሁ። ከዚህ ቀጥታ መጣና ቴሌግራም ላይ ነው ያስቀመጥኩት ቪዲዮውን። እንደምታዩት ያው ከዚህ ጋር ነው ያለው ቪዲዮ። እቺን ኮፒ ሊንክ ላድርጋትና ኮፒ ሊንክ አረኩት ከቴሌግራም ላይ ላንጣና እዛው ጉግል ላይ እንሂድና ቀድሙ ጋር ፈተሽንበት ኤአይ ላይ ዘ ዲክቴተር ኤአይ የሚለውን እንነካታለን። እንደምታዩት ቅድሙ ቦታ ላይ ገብተናል። የቅድሙ ኢንተርፌስ ላይ ነው ያለነው ማለት ነው። ኢሜጅ እዚህ ጋር ቼክ ማድረግ ከቻላችሁ ኢሜጅ ከፈለጋችሁ ኢሜጅ እዚህ ጋር ቼክ ማድረግ ትችላላችሁ። እኛ ግን አሁን ቪዲዮ ስለሆነ የምንፈልገው የቅድሙ ቪዲዮ እናመጣና ዓለምን ያደናገረውን 57 ሚሊዮን ቪው የታየውን እንዲሁም ከ500 ሺህ ምናምን በላይ ላይክ የተደረገውን ቪዲዮ እናንጣና እዚህ ጋር ኤአይን ቼክ አድርግልን እንለዋለን። ኮፒ ፔስት ባላት እዚህ ጋር ኢንተር ቪዲዮ ዩአርኤል የምትጠራው ጋር
ኦኬ እንደምታዩት ኤአይ እንግዲህ ሴሌክት ፍሬም ቱ ስካን ፎር ኤአይ ብሎ ዲቴይል አንጥቶልናል ማለት ነው። እቺኛዋን እስከሚከፍት እንጠብቀውና እንደምታዩት ይሄው ከፍቷል። ላሟ እንግዲህ ከወገብ በታች ጥጃ ከወገብ በላይ 2 አንገት ያለው ሰው የሆነ ፍጥረት እንደፈጠረች ተደርጎ ነው በቲክቶክ ፕላትፎርም ላይ የተፖስተውና ይሄ እንግዲህ ያስደንጋጭ ክስተት ነው። አይተን የማናቀው ቪዲዮ ነው እንደዚህ ያለ ቪዲዮና እስኪ ኤአይ ምንድነው የሚለ ምላሻችን የመጨረሻው ውጤት እኔ ኤአይ እንግዲህ ራሱ የሰራውን እንግዲህ አይዋሸንም ብዬ ተስፋ አደርጋለሁ። አናላይዚንግ ቪዲዮ ብለን እዚህ ጋር እንየው። ፕሮሰሲንግ ብሏል። ኦኬ ጋይስ እንደምታዩት እንግዲህ ኤአይ ጀነሬትድ 92% እያለን ይገኛል። ስለዚህ ኦልሞስት ይህ ቪዲዮ በኤአይ አርቲፊሻል ኢንተለጀንስ የተሰራ እንደሆነ ነገርና ያለው ኤአይ ማለት ነው። እንደምታዩት እንግዲህ ይህ ቪዲዮ ነው ዓለምን እያነጋገረ ያለው በጣም ብዙዎችን የሸወደው ቪዲዮ ማለት ነው። ኤአይ በእንደዚህ ያለ መልኩ ኤአይ ጀነሬትድ 92% ኦልሞስት በቃ ሙሉ በሙሉ ኤአይ ነው ማለት ነው። ያኛውንም እንዳሳያችሁ የነጆንዳኒ ኦሪጂናል ቪዲዮ ምን ነበር ያለን? ኖት ኤአይ ጀነሬትድ ነበር። እኔ አይደለሁም ይሄን ቪዲዮ ሰራው 92% ኖርማል ቪዲዮ ነው ብሎ መልሶልናል። እንደምታዩት የኛውን ቪዲዮ ደግሞ ኤአይ ጀነሬት ስናደርገው እንግዲህ አርቲፊሻል ኢንተለጀንስ እንደሆነ እየነገረን ነው የሚገኘው ማለት ነው። ይሄን ይመስላል ማለት ነው። በዚህ ጉዳይ ፈጣሪ ቁጣ እግዚአብሔር ቁጣ ያላችሁ ያላችሁ በጣም ብዙ ኢትዮጵያውያን ተሸውዳችሁ አይቻለሁ በዚህ ቪዲዮ። ስለዚህ ያለው እውነት ይህ ነው እንግዲህ ምን ያክል ኤአይ ረቆ እንደሄደ፣ ስለዚህ ቴክኖሎጂ ምን ያክል እንደቀደመን ነው የሚያሳየው። ሁላችንም ነገሮችን በማስተዋል እንያቸው እንመርምር ማለት እወዳለሁ። እውነቱ ይህን ይመስላል።